ሸራ ወጥረ ሸራ መግዣ ብር አለ መጠለያ የምትመገበውን ገብቶሃል? ያ ማለት ነው በልክህ ነው በአቅምህ ገባ? ኢንሻአላህ ኦኬ ያ በአቅምህ ነው። ከዛ መስዋዕትነት ስለ ትዳር ስታስብ መስዋዕትነት መክፈል አለ፣ ኃላፊነት አለ። ይሄን አስበህበታል? በዚህ ልክ አይምሮህን አስፍተህ ሬዲ ሆነሃል? ግድ ይላል እንጂ ያለሱማ አይሆንም። ኦኬ እሺ፣ አሁን እስኪ የነገዋ የህይወት አጋርክ የነገዋ ባለቤትክ ምን አይነት ሴት እንድትሆን ነው የምትፈልገው? እሱን ንገረን። ሄደኛዋን አላህን የምትፈራ ቤተሰቦችን የምታከብር የእሷን ቤተሰብ የምታከብር የኔ ቤተሰብ የምታከብር መሆን አለባት እና ሰላት የምትሰግድ ኢማን ያላት ለማለት ነው። ሰላት የምትሰግድ ኢማን ያላት። ሌላ ከእድሜ ጋር እስከ 30 ብትሆንም ችግር የለውም። ምክንያቱም እንግዲህ እስከ 30 ማለት ከ25 እስከ 30 ጥሩ ኮንዲሽን ይኖራቸዋል ማለት ነው። በየትኛውም አጋጣሚ እንኳን የሆነ ነገር ቅሬታ ኖሮ ትጋጪ ትንሽ ሰከንድ ማለት ነገር ይኖራቸዋል። ቁጭ ብለሽ ለማውራትም ጊዜ ይኖራቸዋል ማለት ነው። አይቸኩልም ነው። ይሰማል አይደል? አዎ እየሰማሁህ ነው። ኢትዮጵያ መኖር አለባት ወይስ ከኢትዮጵያ ውጭ ብትሆን ችግር የለብንም? ከኢትዮጵያ ሳይሆን ከየትኛውም ዓለም መሆን ይችላል አይደል? መብትህ ነው። ከየትኛውም ዓለም። አይ እኔ እንኳን የምፈልገው ከጀርመን ነው፣ ካልሆነ ከሱዲ። ወደዛ የመሄድ እድል አለ? አንተ ወደዛ የመሄድ አጋጣሚ አለ? እንግዲህ ሊፈጠር ይችላልና አንዱ ይሄ ነው። ካልሆነ እዛ የምትኖርም ከሆነ ሁለታችን የምንጨርሰው ጉዳይ ይሆናል ማለት ነው። ኦኬ ምንድነው ጀርመን ምናምን ኤሮፕ የሚኖሩ እህቶች አሉኝ፣ ግን አብዛኛዎቹ ወንዶችም ሴቶችም እዛ ሀገር ያለ ሰው ነው የሚፈልጉት። ትንሽ ፕሮሰሱ ምናምን ከባድ ስለሆነ አብዛኛው መስፈርታቸው እዛ ሀገር የሚኖር ሰው ነው። አብዛኛው ሁሉም የራሱ እዚህ ጋር እንዴት መሰለሽ፣ አሁን እውነተኛውን ነገር ስናወራ ሁለት አይነት ባህሪ ያለው ሰው ነው ያለው። አንደኛ ጥቅም ነው። ጥቅሙ ከምን ጋር ይያያዛል? ግልጽ ነው። ጥቅሙ ጋር ከተያያዘ ትዳር ነው ወይስ እንዴት ነው? ሁለቱ እዛ ይለይላቸዋል፣ ሳይሄዱ በፊቱ ሲያወሩ ማለት ነው። የትም እሷን ብትሆን ግልጽ ይሆንላታል። ሁለተኛ እውነተኛ ነገር ላይ መስርቶ ትክክለኛውን ትዳር ይዞ ከእሷ ጋር የሚሄድበትና ከእሷ ጋር የሚሆንበትን የራሳቸውን እንቅስቃሴ የራሳቸውን ህይወት ለመምራት የራሳቸው ስራ እዛ ያስፈልጋቸዋል። ስራውን ይዘው ሊቀጥሉ ይችላሉ። ይሄና ይሄ ብቻ ነው። በአጨናጋፊነት በአጭበርባሪነት የሚሄዱትን ነገር ወይም ደግሞ የሚያደርጉት ነገር ገና እዛ ውስጥ ኢንቦክስ ወይም ደግሞ ስልክ ላይ ተለዋውጠው የሚያወሩት ነገር ግልጽ ይሆናል ማለት ነው። ይሄ ነገር ትዳር ሲባል እውነተኛው ከሆነ ቤተሰብ ጋር መድረሱ አይቀርም። ገብቶሻል አይደለ? ይሄ ፕሮሰስ ትንሽ ቢጀምሮ ከእሷ ጋር ትንሽ ባወራ ቤተሰብ ጋር መድረሱ አይቀርም። እውነቱን ካወራ ነው። ውሻሸት ከሆነ ደግሞ ያስታውቃል ማለት ነው። ይሄ ነው። ያ ለማንኛውም እዛ ከሆነ ሀሳብህ ኢትዮጵያ ከፈለክ ኢትዮጵያ አሉ። አይ እኔ እዛ ነው የምፈልገው ካልክ ጊዜ ልሰጠኝ ይገባል። አይቼ ከአንተ መስፈርት ጋር መሄዱ ካሉ አስተዋውቅሃለሁ። ለጊዜው ግን ያሉት እዛ ያለ ሰው ነው የሚፈልጉት። አይ ችግር የለውም ኢትዮጵያ ካልክም ኢትዮጵያ ደግሞ ያሉ እህቶች አሉኝ፣ እነሱን ማስታወቅ እችላለሁ። አይ እኔ እንኳን እንደዛ ነው አቋሜ፣ በዛ ልክ ነው። ይመችህ። አላህ ይወፍቅህ። አላህ የልብህን ይስጥህ። አላህ የምንፈልገውን የልባችን ይሰጣል። በደንብ ዱዓ አድርግ። ስለዚህ ወጥረህ ዱዓህን አድርግ፣ አላህ እንዲወፍቅህ። ስለመጣህ አመሰግናለሁ። ካገኘው እኔ አሳውቅሃለሁ ኢንሻአላህ። መርሃባ። እሺ ኸይር ጀዛከላህ። እሺ ወንድሜ መልካም ምሽት። መርሃባ። እሺ ለእናንተም በዛ ባይ ሀኒ የዘክሪባል
እሱን ፈለግሽው የዘክሪን ፈለግሽው እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ናችሁ? አለን አልሐምዱሊላህ። 16 ይናፍቀኛል። ቪዲዮ ግን አብራ ወንድማች ሳዲቅ እንዴት ነህ? ሰላም ነው አሎ አልሐምዱሊላህ። እንዴት ናችሁ? ደህና ነን አልሐምዱሊላህ። ሁሉ አማን ሁሉ አማን። ገብተህ ነበር እንዴ? ፊት አዲስ አልሆነብኝ። አዎ ከዚህ በፊት ኦኬ። የት ዱባይ ነው የምኖረው? ላ ሳውዲ። ያ ሳውዲ የሚኖረው ጠንበረን መለለው ልጅ ምንም አዲስ ነገር የለም እንዴ? የለማ በውስጥ መታወያ ያለች የለችም? የለም አንተ እኔ እኮ ሳውዲ እኮ ቀን አልደረሰም ይሆናል። አይደለም ቆይ ሳውዲ ጓደኞች አሉኝ። ቆይ በደንብ ልጠይቅ። እድሜክ ስንት ነው ያልከኝ? 23 በአላህ ወላሂ ያ አሁን የእድሜ ጉዳይ ነው እንጂ ችግሩ እህቶች ነበሩኝ። በእናት 23 ነኝ። ምን ነው ህፃን ነኝ? 23 ህፃን ነው? ኖ ህፃን አይደለም። 23 ትልቅ ነው። ከ18 ዓመት በላይ ትላልቆች ነን ሁላችንም። ግን 23 ባትሆንና ትንሽ ከፍ ያልክ ቢሆን ኖሮ ጓደኞች አሉኝ ብዬ ነው። ሳውዲ መስፈርታቸው እነሱ እድሜ ከ28 በላይ ነው። ገብቶሃል? ለዛ ብዬ ነው። ስማ ሳውዲ ያለች ነው የምትፈልገው አንተ? ሳውዲ ያው ከ18 እስከ 20 መሆን አለባት ሳውዲ አይደል? ከ18 እስከ 21 ምናምን። አንተ 23 ከሆንክ ያ ስማ በእንትን በኩል ምናምን እኮ የሚገቡ እኮ አለ። አዳዲስ ሰዎች እኮ የሚገቡ አሉ በባህር ምናምን። ለምን እዛ አካባቢ ዞር አትልም? የምሬን እኮ ነው። ከኢትዮጵያ ምናምን የሚገቡ አለ። የልቤን አላገኘሁም እንጂ አሉ እንደዛ። ኦፍ ኮርስ የልብህን አታገኝም። አይ ኖ ያ